ገንዘብ የለውም። ኢትዮ ትሪቪያ ኪውዝ ጠቅላላ እውቀት ጥያቄ ዝግጁ ነሽ? ዝግጁ ነኝ። እሺ 3 ጥያቄ ጠይቅሻለሁ። ጥያቄ ቁጥር 1 እንቆቅልሽ። ምን አቅልህ? ጎተራ ሙሉ ጨረቃ፣ ሀ ሱፍ፣ ለ ኑግ፣ አመሩሃ ተልባ። ጎተራ ሙሉ ጨረቃ፣ ሀ ሱፍ፣ ለ ኑግ፣ አመሩሃ ተልባ። ሀ ሱፍ። በትክክል ተመልሷል። እሺ ጥያቄ ቁጥር 2 ፈሊጣዊ አነጋገር ጥያቄ። እጅ ማጠር ማለት በፈሊጣዊ አነጋገር ምን ማለት ነው? ሀ ዘመድ የለኝም፣ ለ ገንዘብ ማጣት፣ አመሩሃ አጭር ሰው። ገንዘብ የለኝም ይመስለኛል። እሺ አዎ ልክ ነው። እጅ ያጥሯል ካለ አንድ ሰው ምን የለውም? ገንዘብ የለውም። ጥያቄ ቁጥር 3 ምርጫ የለውም፣ ቀጥታ ነው የምትመልሺው። ይሄን አንቺ ካልመልሽ ያው አድማጮቻችን ይመልሱታል ማለት ነው። ካሳ ኃይሉ በመባል የሚታወቀው ንጉስ ማን ነው? ካሳ ኃይሉ የምን ሀገር እንደሆነ ነው? የኢትዮጵያ ነው። ኢትዮጵያዊ ነው። ካሳ ኃይሉ ነው ስሙ። ግን የየትኛው ንጉስ? ያው በንግስናቸው ስም ይቀየራል አይደል? መጀመሪያ ላይ ካሳ ኃይሉ ይባሉ ነበር እነዚህ ንጉስ እና ንጉስ ማን ናቸው? መጀመሪያ ስማቸው ካሳ ኃይሉ ነበር። ከዛ ያው ንግስና ላይ ስማቸው ተቀይሯል። 5 4 3 2 1 አልመለሽም። ስለዚህ አድማጮች ይህንን ጥያቄ ለእናንተ ትተነዋል። ካሳ ኃይሉ በመባል የሚታወቁት ንጉስ ማን ናቸው ነው? ጽዬ አመሰግናለሁ። እኔም አመሰግናለሁ። ላይክ ሼር ፎሎ አድርጉት።